ቅዱሳን እንዲሰነበታችሁ በዚህ በባህር ዳር በአዲስ አበባ እንዲሁም በውጭ ሀገር የምትገኙ ወገኖቻችን ሰላም ለእናንተ ይሁን። ዛሬ በዚህ መልክ ቀረጻ የምናካሄደው እንግዲህ የዚህ የአምልኮ አዳራሽ ህንጻ ስራ ባለፉት ተከታታይ 5 ዓመታት ማለት ከ2013 ዓመተ ምህረት ጀምሮ እየሰራን እንገኛለን። በእርግጥ መሰረቱ የተጣለው ከዛ አለፍ ብሎ ለረጅም ዓመታት እንደሆነ ይታወቃል፣ በሁላችንም ዘንድ እናውቀዋለን። ስለዚህ እዚህ ደርሰናል። ነገር ግን የሚቀሩን የተወሰኑ ስራዎች ስላሉ እነሱን እናጠናቅቅ ዘንድ ስራዎችን ለመከፋፈልና ለእናንተ መረጃ ለመስጠት ያህል ነው። በአጠቃላይ እስካሁን በነበረን ስራ ብዙ ገንዘብ ብዙ አስተዋጽኦ አድርጋችኋል። እንደሚታወቀው በዚህ በአዲስ አበባም በውጭ ሀገርም እንዲሁም በባህር ዳር የሚገኙ ቅዱሳን ለዚህ ህንጻ ስራ ትልቅ አስተዋጽኦ አድርገዋል። በዚህ ነገር ሁሉ እግዚአብሔር ይባርካቸው ማለት እንፈልጋለን። እንግዲህ የተለያዩ ክፍሎች ነበሩ ምንሰራቸው። አሁን ወደ መጨረሻው የመድረክ ስራ ነበር የምንሰራው። እግዚአብሔር ረድቶን እንግዲህ የመድረክ ስራው ተጠናቋል እንደምታዩት ከበስተኋላዬ። ቀጥሎ ደግሞ የተወሰኑ ስራዎች አሉን። የመስኮትና የበር ገጠማ ስራ ነው የምናደርገው። በአጠቃላይ አሁን የሚቀሩን የመስኮት ስራዎች እና የበር ስራዎች በቁጥር ለማሳየት ያህል 6 በር እንዲሁም 17 የመስኮት ስራዎች አሉ። መስኮትና በር ብለን እናገራቸው እንጂ መጠናቸው እጅግ ትልልቅ ስለሆነ ትንሽ ከፍተኛ የሆነ የገንዘብ መጠን ይጠይቃሉ። በአጠቃላይ እስካሁን አሁን በኢትዮጵያ የገንዘብ ግምት ባሉት ዋጋዎች 3,623,800 ብር አካባቢ ለነዚህ መስኮትና በር ስራዎች ያስፈልገናል። ስለዚህ ይህንን ለማድረግ ቤተክርስቲያኒቱ ለሚቀጥለው እሁድ ማለት ታህሳስ 12 2018 ዓመተ ምህረት እዚህ ተጠማቂ አባላት በሚገኙበት በዚህ የአምልኮን ፕሮግራም በማድረግ የጋራ የአሰራር ስልት ዘርግተን ያንን ለመለዋወጥ ስትራቴጂ ወይም ስልት ነድፈን እየተንቀሳቀስን እንገኛለን። አሁን ያሰብነው ስራ ምንድነው? እነዚህን 17 መስኮትና 6 በሮች ለ23 ሰዎች አከፋፍለን በእነሱ ስም በእያንዳንዳቸው ስራ አድርገን ገንዘብ ለማሰባሰብ እና የእኛን አቅም ለማወቅ ማለት የቤተ ክርስቲያን ተጠማቂ አባላት በዚህ ስራ ላይ ሁሉም እንዲሳተፉ ስትራቴጂ ነድፈን በዛ ላይ እየሰራን እንገኛለን። ይህንን የእኛን አቅም ካወቅን በኋላ በአዲስ አበባና በውጭ ሀገር የሚገኙ ወገኖች ካሁን በፊት እንደሚያደርጉት ልክ ቅድም ለማንሳት እንደሞከርኩት በዚህ ስራ ላይ ከፍተኛውን ሚና የተጫወቱት በእውነቱ እግዚአብሔር በሚያውቀው በትልቅ ሁኔታ በተነሳሽነት በቅድስና በመስጠት በልግስና በከፍተኛ ደረጃ ክንዳቸውን በመዘርጋት አስተዋጽኦ አድርገዋል። ስለዚህ የእኛን አቅም ካወቅን በኋላ ይህንን መረጃ ለነሱ ሰጠን። እነሱም እንግዲህ እግዚአብሔር በሰጣቸው ገንዘብ መጠን፣ ጊዜ መጠን፣ ጸሎት፣ ሌላም ነገር እንዲያግዙን እንፈልጋለንና ስለዚህ ይህንን ለማድረግ ነው። ይህንን እኛ ካደረግን በኋላ ለነሱ ይህንን መረጃ እናሳውቃለን፣ ለእናንተም ይህንን መረጃ እናሳውቃለን። ይህንን ለማድረግ የተነሳሳ ነው እንግዲህ ባለፉት ዓመታት በሚገርም ሁኔታ ለ5 ተከታታይ ዓመት አንድም ቀን ሳያቋርጥ ነውና ስራው ሲሰራ የነበረው። ትልቅ ገንዘብ ነው የፈሰሰው በዚህ ላይ። ያንን ገንዘብ ለማግኘት ደግሞ ከሌላ ከምንም ሳንሄድ የቅዱሳን አስተዋጽኦ ነው ይህንን ያደረገው። አሁንም ለዚያ ስራ ለሚያስፈልገን ወጪ ለማድረግ ነው ይህንን ቀረጻ የምናደርገውና እንደ እቅድ እግዚአብሔር ቢፈቅድና ብንኖር በዚህ ዓመት ሚያዝያ 18 ቀን 2018 ዓመተ ምህረት አጠቃለን ስራውን ሰርተን የምርቃት ፕሮግራም ለማካሄድ አስበናል። ስለዚህ እስከዛ ድረስ በዚህ መንገድ ለመስራት እቅዳችን ነውና እንደምታዩት በጣም ያማረ ትልቅ ነውና ይሄ ህንጻ በዚህ ስራ ላይ የእናንተ አስተዋጽኦ የጎላ ነው። እንደምታውቁት ምንም ከናንተ የተደበቀ ነገር የለም። ስለዚህ በሚኖረን ስራ ሁሉ አብራችሁን ከጎናችን እንድትሆኑ በምክርም በጸሎትም በተለመደው በገንዘብ ድጋፍም በሌሎች ነገሮች ሁሉ ከጎናችን እንድትሆኑ አሁንም ልናስቸግራችሁ ከፊታችሁ ቆመናልና ይህንን ማለት እንፈልጋለን።
ምናልባት ከጎኔ የምታዩቸው በዚህ በቀኝ በኩል መጋቢ ታገለ ይባላል፣ የቤተ ክርስቲያኗ መጋቢ ነው። እንዲሁም በግራይ በኩል አጠገቤ የምታዩት መጋቢ ሞላ ይባላል፣ የቤተ ክርስቲያኗ የአገልግሎት አስተባባሪ ነው። እንዲሁም ዮሴፍ ወርቁ ይባላል ከሱ ቀጥሎ ያለው። በዚህ ህንጻ ስራ ውስጥ በሚገርም ሁኔታ ጊዜውን ያለውን ነገር ሁሉ ሳይቆጥብና ሳይሳሳ እዚህ ውሎውን አድርጎ ምሽቱን ጧት መጥቶ በዚህ ስራ ላይ ከፍተኛ የሚባል አስተዋጽኦ አድርጓል። እግዚአብሔር በወጣትነቱ የሰጠን መልካም ወንድም ነው። እግዚአብሔር ይባርከው እላለሁ።